ጤና ይስጥልን ከሞአ ቴሌቪዥን የሰዓቱን ዜና ሰማችኋለሁ ከዜናዎቹ ጋር ኤፍሬም መልካሙ ነኝ ከራብ ነፃ ዓለም ኮንፈረንስ በአዲስ አበባ የተካሄደ ነው ሜሮን ለሚ ተጨማሪ ዜና አላት ከረሃብ ነፃ ዓለም ኮንፈረንስ በፊንፊኔ ከተማ በአድዋ ድል መታሰቢያ መካሄድ ጀምሯል በኮንፈረንሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድና የተመድ የኢንዱስትሪ ልማት ድርጅት ዳይሬክተር ጀነራል ጋርድ ሙለር ተገኝተዋል በተጨማሪም ከተለያዩ የዓለም ሀገራት እንዲሁም ከ30 ትላልቅ ዓለም አቀፍ ተቋማት የተውጣጡ ከ1500 በላይ ተሳታፊዎች በኮንፈረንሱ ታድመዋል የዩኒዶ ዳይሬክተር ጀነራል ጋርድ ሙለር ባደረጉት የመክፈቻ ንግግር ኮንፈረንሱን ለማዘጋጀት የበኩላቸውን ለተወጡ አካላት ምስጋና አቅርበዋል በተለያዩ የተፈጥሮ ሀብቶች የበለጸገችው አፍሪካ ያላትን እምቅ ሀብት በአግባቡ መጠቀም እንደሚገባ ገልጸው የምግብ ዋስትናን ለማረጋገጥና ከረሃብ ነፃ ዓለም ለመፍጠርም ሁሉም ባለድርሻዎች በቅንጅት መስራት እንዳለባቸው አመላክተዋል ለዚህም የግብርናውን ዘርፍ ለማሳደግ ቴክኖሎጂን እና ሌሎች ዘመኑን ያወጁ ግብአቶችን መጠቀም እንደሚገባም አጽንኦት ሰጥተዋል ኮንፈረንሱ ዓለምን ከረሃብ ነፃ በማድረግ ጥረት የተገኙ ውጤቶችንና ያጋጠሙ ፈተናዎች ላይ በምክክር ቀጣይ የመፍትሄ አቅጣጫዎች እንደሚያስቀምጥ ተመላክቷል ኮንፈረንሱ የምግብ ዋስትና አለመረጋገጥ ችግርን በዘላቂነት ሊፈቱ የሚችሉ የመፍትሄ ሐሳቦች እንደሚመላከቱም ተገልጿል ለ3 ቀናት የሚካሄደው ኮንፈረንስ ዩኒዶ የአፍሪካ ህብረት ኮሚሽን እና የኢትዮጵያ መንግስት በጋራ አዘጋጅተውታል የጋራ ጥረቶቻችን ረሃብን በማጥፋት ለሁሉም ምግብ ዋስትናን የማረጋገጥ ርብርብ ፍሬ እንዲያፈራ እንደሚያስችሉ ተስፋ አለኝ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የከረሃብ ነፃ ዓለም ጉባኤ ተሳታፊዎችን እንኳን ወደ አፍሪካ የዲፕሎማሲ መዲና በሰላም መጣችሁ ብለዋል ዓለም አቀፍ መሪዎችን ባለሙያዎችንና የጉዳዩ ተቆርቋሪዎች ባንድ ላይ በመምጣት እንዲወያዩ በማድረግ የጋራ ጥረቶቻችን ረሃብን በማጥፋት ለሁሉም የምግብ ዋስትናን የማረጋገጥ ርብርብ ፍሬ እንዲያፈራ እንዲያስችሉ ተስፋ አለኝ ሲሉ መልእክታቸውን አስፍረዋል በኢትዮጵያ ባለፉት 6 ዓመታት በግብርና ሽግግርና ምርታማነት ላይ በማተኮር የሰራነው ስራ የተረሳ መሬታችንን እጥፍ በማድረስ ከፍ ያለ እሴት ባላቸው የኢንዱስትሪ እዝርት ምርት ላይ ተስፋ ሰጪ ውጤቶች አስገኝቷልም ብለዋል ጠቅላይ ሚኒስትሩ አክለውም በሚቀጥሉት ቀናት የጉባኤው ውይይቶች የጋራ ግቦቻችን ስኬት የሚያፈጥኑ ታላላቅ ውሳኔዎች እንደሚተላለፉ እተማመናለሁ በማለት ገልጸዋል የተለያዩ ሀገራት አምባሳደሮች የህዳሴ ግድብን ጎበኙ መቀመጫውን አዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮች ታላቁን የኢትዮጵያ ህዳሴ ግድብን ጎበኙ በጉብኝቱ ላይ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና የተለያዩ ሀገራት ዲፕሎማቶች ተሳትፈዋል ከጉብኝቱ በኋላም የታላቁ ህዳሴ ግድብ ዋና ስራ አስፈጻሚ ኢንጂነር ክፍሌ ሆሮ ለአምባሳደሮቹ ገለጻ አድርገዋል ሁለተኛው የኢትዮ እስራኤል ኢኖቬሽን ሳምንት በተለያዩ ዝግጅቶች መካሄድ ጀምሯል ዝግጅቱ በኢኖቬሽንና ቴክኖሎጂ መስክ በኢትዮጵያና እስራኤል መካከል ያለውን ፈጠራና ትብብር ለማጠናከር እንዲሁም የልምድ ልውውጥ ለማድረግ ያለመ ሲሆን ለ4 ቀናት እንደሚካሄድም ተገልጿል የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላም በዚህ ወቅት ባደረጉት ንግግር ኢትዮጵያ በአዲስ የፈጠራ ዘመን ላይ እንደምትገኝ አብራርቷል የእስራኤል የፈጠራ ሞዴል ለኢትዮጵያ ትምህርት ሰጪ በመሆኑ የትብብር ማዕቀፍ በመመስረት በጋራ ሐሳቦች የሚያብቡት ስፖርት አፖች የሚበለጽጉበት የቴክኖሎጂ ለኢኮኖሚ ልማት ማበረታቻ የሚሆንበት ሁኔታ መፍጠር እንችላለንም ብሏል በኢትዮጵያ የእስራኤል አምባሳደር በበኩላቸው በዓለም ላይ ስኬታማና ግንባር ቀደም የፈጠራና ስፖርት አፕ ስነ ማህደርን በማቋቋም አገራቸው ያላትን ልምድ ለኢትዮጵያ የዘርፍ ባለሙያዎች እንደሚያጋሩ አንስቷል ኢትዮጵያ በተፈጥሮ ሀብትና በሰው ኃይል የታደለች መሆኗን ጠቅሰው ሀብቱን በቴክኖሎጂና በኢኖቬሽን በመደገፍ ለኢኮኖሚ እድገት በመጠቀም የሚደረገውን ጥረት ሀገራቸው እንደምታግዝ መናገራቸውን የኢኖቬሽንና ቴክኖሎጂ ሚኒስቴር መረጃ ያመለክታል
የአህጉራዊ ነፃ ንግድ ቀጠና የንግድ ባለሙያዎች ስብሰባ እየተካሄደ ነው። የአፍሪካ አህጉራዊ ነፃ ንግድ ቀጠና የከፍተኛ የንግድ ባለሙያዎች ስብሰባ በአዲስ አበባ እየተካሄደ ይገኛል። ስምምነቱን ወደ ትግበራ ለማስገባት የሚያስችሉ ስምምነቶችን እንደሚያደርጉም ይጠበቃል። የከፍተኛ ንግድ ባለሙያዎቹ በኢንቨስትመንት፣ ዲጂታል ንግድ፣ የዕቃዎችና የአገልግሎት ንግድ ላይ አጀንዳዎችን አሰባስበው ለአባል ሀገራቱ የንግድ ሚኒስትሮች ስብሰባ ያቀርባሉም ተብሏል። የአባል ሀገራቱ የንግድ ሚኒስትሮች ስብሰባ ከ4 ቀናት በኋላ ጥቅምት 30 በአዲስ አበባ የሚካሄድ ሲሆን ሚኒስትሮቹም በአጀንዳዎቹ ላይ ተወያይተው በስምምነት ይደርሳሉ ተብሎ እንደሚጠበቅ ተገልጿል። ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ጉባኤን ከጥቅምት 11 ጀምሮ በተለያዩ መድረኮች እያስተናገደችም ትገኛለች። በሐሰተኛ ደረሰኝ የብር ኖቶችና ሰነዶች ህትመት የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። ጫልቱ ሹሚ ተጨማሪ ዘገባ አላት። በአዳማ ከተማ ሐሰተኛ ደረሰኝ በሐሰተኛ የብር ኖቶችና ሰነዶች ህትመት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ተጠርጣሪዎቹ አቶ አንዋር አለማየሁና አቶ ኢማም ሰይድ ፍቃድ ሳያወጡ ማተሚያ በመክፈት የተለያዩ የብር ኖቶች፣ ሐሰተኛ ሰነዶች፣ በህገወጥ የተለያዩ ተቋማት ማህተቦችና ለዚህ ህትመት ተግባር የሚጠቅሟቸውን ኮምፒውተሮችና ፕሪንተሮችን ጭምር ተይዘዋል። ተጠርጣሪዎቹ በአዳማ ከተማ በአባገዳ ክፍለ ከተማ ኦዳ ወረዳ እምሩ ባለ ህንጻ ላይ በተከራዩ ሱቅ ውስጥ ይህንን ህገወጥ ተግባር ሲያከናውኑ እንደነበረ በተጠርጣሪዎች ላይ የምርመራ ስራ ተጠናክሮ መቀጠሉ ታውቋል። በዚህ ክፍለ ከተማ በተመሳሳይ ቦታና ህንጻ ሌላ ሱቅ ከፍቶ ሐሰተኛ ሰነዶችን ሲያትሙ የነበረ ግለሰብ በዚህ ኦፕሬሽን በቁጥጥር ስር ውለዋል። ተጠርጣሪው አቶ ዳንኤል ሸዋለማ የንግድ ፍቃድ ያሌለው ማተሚያ ድርጅትን በመጠቀም የተለያዩ ደረሰኞችን፣ ሰነዶችንና ማተሞችን በማዘጋጀት ጥቅም ላይ እንዲውሉ ማድረጉም ተገልጿል። ኢትዮጵያና ባንግላዴሽ የአቪዬሽን አገልግሎትን ይበልጥ ለማሻሻል መከሩ። ናትናኤል ኮርሳ ተጨማሪ ዝርዝር አለው። ኢትዮጵያና ባንግላዴሽ የአቪዬሽን አገልግሎት ይበልጥ ለማሻሻል ዓላማ ያደረገ የመግባቢያ ስምምነት ለማድረግ ውይይት አድርገዋል። ምክክሩ ስምምነት በሚደረስባቸው ጉዳዮች ላይ ሲሆን በመደበኛ የስልጠና ፕሮግራሞች፣ ኦዲቶችና በአቪዬሽን ዘርፎች ላይ የአሰራር ደረጃዎችን ማሳደግን ያካትታል ነው የተባለው። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ጌታቸው መንግስቴ ከባንግላዴሽ ሲቪል አቪዬሽን ባለስልጣን ሊቀመንበር የአየር ምክትል ዋና ዳይሬክተር ሞንጁር ካቢር እና ሌሎች ባለስልጣናት ጋር በባንግላዴሽ ባደረጉት ውይይት በአቪዬሽን ዘርፍ በትብብር ለመስራት መክረዋል። በሀገራቱ መካከል ያለውን ትብብር በማሳደግ እና የሲቪል አቪዬሽን ዘርፎች አዳዲስ የልማት እድሎች ላይ በስፋት መነጋገራቸው ተጠቁሟል። የሥራ ኃላፊዎቹ ሲቪል አቪዬሽን እና ተዛማጅ ዘርፎችን ለማሳደግ ውጤታማ እርምጃዎችን በመተግበር ረገድ ያላቸውን ፍላጎትም ገልጸዋል። ኃላፊዎቹ አክለውም ውይይቱ በኢትዮጵያና በባንግላዴሽ መካከል ያለውን የአቪዬሽን ግንኙነት በማጠናከር ለበለጠ ትብብር መንገድ እንደሚከፍት ያላቸውን ተስፋ መግለጻቸውን የዘገበው የባንግላዴሽ ዜና ምንጭ BAS ነው። ለሰዓቱ ብለን ያዝናቸው ዜናዎች ይህንን ይመስሉ ነበር። ከዜናዎቹ ጋር ኤፍሬም መልካሙ ነኝ። ቀጣይ የሞአ ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።